ሰላም እንዴት ናችሁ? ወደ ዩቲዩብ ቻናል ተከታታዮች ዛሬ እንግዲህ ፍሬን እዚህ ቀጥሬያታለሁ ብሏል። አፈላው ነው የሆነ ጥያቄ ጠይቃታለሁ። ያንን ጥያቄ እንግዲህ በምን አይነት መንገድ እንደምታስተናግደኝ ያለው ማለት ነው። ምንድነው ያ ጥያቄ? በቃ ዛሬ ግድ ነው አብረን እናድራለን ነው ማለት አብረን እናድራለን እላታለሁ። ከዛ ነው ያው ከናድራለን በኋላ ያለውን ነገር ካነሳችኝ እነግራታለሁ። እንግዲህ እምቢ አለችኝ ማድረግ ይቻላል። አንቺ ፍቅረኛ አይደለሽ ምናምን ብዬ ነው እላታለሁ። እንግዲህ የሚሆነውን ነገር ደግሞ አብረን እናያለን። አብራችሁን ቆዩ፣ ተከታተሉ። እናመሰግናለን። በጣም ሰው ነው ስታሮጥ ያመጣኝ ከስራው ዛሬ እንግዲህ አንቺን የፈለኩበት ምክንያት ማለት ነው ሊደብርሽ ይችላል። ምን አይደለም ትወጂኛለሽ አይደለ? ምን ጥያቄ ለሞትሻል እንፈቃቀራለን። ስለዚህ ዛሬ ማታ ካንቺ ጋር አሪፍ ጊዜ እንዲሆን አሪፍ ጊዜ እንዲሆን ይፈልጋል። ይሄንን ነገር ቆይቷል ካሰብኩት ግን በቃ ላፍራችንም እንደምታደርገን እና ደግሞ የትም አትሄድኩም ብዬ ስላሰብኩ እስከዛሬ ጥያቄ ያላቀረብኩልሽ እንጂ ብቻለሁ ማማረም ከተም ስለዚህ ዛሬ ማታ በቃ ፏን እንዳናንዴ አብረን እናድራለን ምናምን ማታ የምርክና ፍሬ እና ታዲያ ይሄ ልኮ ለአንድ ተራሲት አይደለም እየተገበያለት ለፍቅረኛዬ ነው እየተገበያለት ምን እኮ ከዚህ በፊት ተነጋግረን ነበር። ምን ብለን ተነጋገረን? ነው አምር የመሳት ችግር አለብን። ፍሬ እንግዲህ ይኸውልሽ አንቺ ወደኋላ የምትይው ነገር ይላስብ ሲጀመር ተነጋግረናል እኮ ምንም ማስበል ነገር የለም። ከተላለ በፊት ምንም አይነት ነገር እንዳትጠይቀኝ አንተም አላነሳም ብለኸኝ በጣም ብዙ ነገር አውርተን ነበር። ከተዳር በፊት ከተዳር በኋላ የሚባል ነገር ምንድን ነው? ያኔም ይሄ ነው አሁንም ይሄ ነው አይደል እንዴ? የተነገርከው እንዴ ከጓደኞች ጋር ነበራ ጀማር ብዙ ጊዜ እነሱ ልጆች አልተመቸኝም። ከነሱ ጋር ፍሬ የእነሱን ነገር ታይ እንዴ ስለነሱ አንቺ ምንም እንኳን አያገባሽም ማለት እንዴ? ምንም አያገባኝም። ግን በቃ ዛሬ ግን ምንድነው በቃ አብረሽኝ እንድታድር ይፈልጋሉ። በቃ ምንድነው ጠየቅኩሽ እያገኝ ጠየቅኩሽ አይደል? ፍቅረኛሽ ነኝ ፍቅረኛዬ ነሽ አይደል? እኔ ምንድነው ሌላ ተራታ አይደለም ማለት ስለዚህ በቃ ዳመንሽኝ አብረሽኝ ይላል። አንተ ዛሬ ይሄን አሳልከኝ ያመጣው እንዴ ከየት ላመጣው ትላለህ? ከራሴ ከውስጤ ነው አፈለኩ። በቃ እንዴ ከፈለኩስ ፈለኩ ከፈለክ እንት ታጣኛለህ እንጂ ከደረበሽ ምንም ነገር ማለት ጥያቄ ነው። ደግሞ ፍሬ አንተ ራስህ ጥያቄ ነው የመጣው ደው ምን ሆነህ ነው? ያምሻል እንዴ ቤት ታጣኛለህ የሚባል ነገር የሚያስብል ነገር ነው እንዴ? አብረን ተርፈ ሻረክ ምንም ይፈጠር መስሎሽ ያይ መለያየት ከፈለክ ማለት ነው ዝም ብለህ ቆይሽ መለያየት ማለት በቃ እንደዚህ አይነት ጥያቄ አጠይቀኝ። ስንት ቀን ነገርኩትና ወይኔ እንጂ ለእናትሽ አታድርጊ። ለምን ታደርጊኛለሽ? ዳዊት ይሄ ነገር ፍላጎቱም ይኖርሻል ብዬ አስባለሁ። እርግጠኛ ነኝ። ግን እንዴት አይነት እንደዚህ አይነት ፍላጎት አንቺ አሁን እንዴት ላይኖርሽ ነው? ይኖርሻል። እኔ ዛሬ ከኔ መጣልኝ ወይ ከኔ ስለወጣ ነው ያሰብ ከኔ ስለወጣ ነው ንገሪኝ። ወንድ ስለሆንኩ ነው? አንተ ራስህ ግራ እያጋባኝ ነው። ለዚህ ነው የጠራኸኝ? ግራ እያጋባኝ ነው ታያለሽ። እኔ ምንድነው አሁን እዚህ ጋር መለየት ምን አመጣው? እስቲ እና ነግሬያለሁ። ይሄን ፓርት ዘግተነዋል አይደለ? በቃ የሆነ ጊዜ ላይ አውርተን አታስታውስም? እንዴት ላስታውስ እችላለሁ? እኔ ከወንድ ነኝ ስሜት አለኝ አይደል እንዴ? መለየትን እንችላለን ትኛለሽ እንዴ? ሌላ ፍቅረኛ ይዘህ ነው ንገሪኝ። ሌላ ፍቅረኛ ይዘህ ነው? ችግር የለውም ገብቶኛል። ይሄ ምን አንዴ ግን ምን ካደረገ በኋላ እንደሌላ ወንድ ከቶ ይሄዳል ምናምን ብለሽ አስበሽ ነው አይደለ? አሁን እኔ እንደዛ ወጣኝ እንደዛ ነው አባባልሽ እንደዛ ነው። በቃ እኔ አልፈልግም። እንዴ አትፈልጊም? ንገሪኝ። ስለምን ደግሞ አትፈልጊም? በቃ ከትዳር በፊት ምንም ነገር ማድረግ አልፈልግም። ፍቅረኛሽ ነኝ አይደል እንዴ? ነክ ታዲያ እኔ አንቺን እስከማገባሽ እስከዛ ምንድነው እኔ ምን ልሆንሽ ነው? እኔ ትፈቅጂኛለሽ ወደ ሌላ ልጅ? ንገሪኝ። ልጅ ወደ ሌላ ዳዊት ያስጠራ ወይም ደግሞ በግልጽ ንገሪኝ። እኔን የማታምኚ ከሆነ ሌላ ፍቅረኛ ይዣለሁ። ማመንና ለማመን አይደለም ዳዊት ሌላ ፍቅረኛ ይዣለሁ በይኝ። ንገሪኝ።
ይዘሻል እንዴ? ዳዊት ለምን እንደማታውቅ ትሆናለህ? እኔ ካንተ ሰው አውቃለሁ ዳዊት እና ታዲያ ከኔ ሰው ስለማታውቂ ነው አይደል እንዴ? እኔ በቃ አብረን እንዳል ማለት ነው እና ያስቆጣል እንዴ? ይሄን ላይ ያስቆጣል። እኔና ስንት ዓመታችን ነው አንድ ላይ ሆኖ ከጀመረ እስከ ዛሬ ግን አጥቂቃ አታውቅም። ይሄን ሐሳብ በአንድ ቀን እንዴ ልታመጣ ያስቆጣናት ያለ ነገር ነው። እኔ ከሆነ የሌለ ነገር እንኳን ጠየቁሽም ሰው የሚያደርገውን አንድ ፍቅረኛ ለፍቅረኛው የሚያቀርበውን ጥያቄ ነው ጠየቁሽ እኮ አይደል እንዴ? ይሄ እኮ እንደውም ደስ ብሎሽ የምትጠቀበው ነገር ነው። ደስ ብሎሽ? አዎ ደስ ብሎሽ። ስንት ዓመታችን ነው ንገሪኝ? ስንት ዓመታችን ነው ታውቂዋለሽ አይደል? እና ታዲያ እስከ ዛሬ እንደዚህ ጥያቄ ትጠይቂሻለሽ? እኔም ነግሬ ነበር። ምንም እየገባሽኝ አይደል? ምንም አማታሚኝና ሌላ ፍቅረኛ ይዘሽም እንደሆነ ንገሪኝና ይልሽ ቁርጥ የለውም። እሺ ዳዊት ነግሬሻለሁ። ማመንና አለማመን አይደለም። ይሄ እኮ የህይወት ጉዳይ ነው። ምን ነው የህይወት ጉዳይ ንገሪኝ እስኪ። አሁን ለምሳሌ የሆነ ነገር ቢፈጠር እዚህ ጋር እሺ አብረን አደርን ነው የሆነ ነገር ተፈጠረ እየሄዳለሁ ማለት ነው። ንገሪኝ ምንድነው የህይወት ጉዳይ? ምንድነው አበላሽቶት ማለት ነው? ንገሪኛ ብቻ ናቸው። ለምን የሚሆነው አታስቢም አንቺ ማን ነገር አታስቢ አይወረድም ለምን ለምን ነገር ስለሆነ ዳዊት ፍሬ አንቺ እኮ ይኸውልሽ የወሰደችውን በኔጌቲቭ በዓለማዊ ነገር አይተሽው ባለማዊ አዎ ይሄ ዝም ብሏል አይደለ? ካብሮ ከፍቅረኛው ጋር አድሮ በነጋታው ጥሏት የሚሄደው እሱን አስበሽ ነው አውቃለሁ። ይገባኛል እኮ አንቺም ነገር ግን እኔ ደግሞ እንደዛ አይደለሁም። ይሄሽማ እኔ ዳዊት ነኝ። ለምን ሲጋራ ሲደጋ አንቺ እኔ ማጣጣላት እሺ ነገር ወንዶች በጣም ቀላል ነው። አንተ ቀለል አድርገህ ስለያየህ ግን ለኔ በጣም ይፈጠር ምን ነው የሚከብድሽ? ስንት ነገር ነው የሚፈጠረው ዳዊት ምን ሆነክ ነው? ሰው ምን የመጨረሻ ጥያቄ እንዴ አብረን ታዲያለሽ አታውቅም። ይሄ ብቻ መልሽ ልጅ አስይበትና መልሽ። በህይወትሽ ላይ የሚቆጥሽ ነገር አታርጊሽ ፍሬ አስይበትና መልሽ። አንቺን ለማምጣት ምንም የሚያደርገው ነገር የለም። አሁን ይሄን ሐሳብ ምን አመጣው ዳዊት ምን ሆነክ ነው? ፍሬ አልመለስም እንዴ አብረሽን ታዲያለሽ ወይስ አታርጊኝ? እየጠየቁሽ እኮ ነው። አትጨናነቂ ያመልሽም እንዴ ቀላል ጥያቄ እኮ አይደለም የሚጠይቀኝ። ገብቶኛል። ወይስ ከኔ ለመጣላት ምክንያት እየፈለክ ነው? ነግሬሻለሁ። ሲጀመር እንደማላደርገውም ታውቃለህ። ለምን ነው ማታረጊ? ምክንያት ዛሬ ነው የምታውቀው? ምክንያት አለሽ? አለኝ አለሽ እኮ ከኔ ምክንያት በለጠብሽ አይደል? ይሄን እሱ ምን ያገናኛል ዳዊት? ለምንድን ነው ነገር የምትፈልገው? ነግሬሻለሁ። ዛሬው ዲዮልሽ አይኔን አጠቢ የምሬ ነው ፍሬ ይኸውልሽ በደረስኩበት እንዳደርሺ የረከብኩት እንዳደረግሽ ነግሬሻለሁ። አንተ ያምር ይኸውልሽ እንደውም ዝም ብዬ ሳስብ ፍቅረኛ ይልሻለሁ ዳዊት ነው ምክንያት ነው ከኔ መለየት የፈለከው ዳዊት አልገባኝም። ዳዊት ልቀቀኝ በቃ ይሄ ለምን ተመለስክ? ልቀቀኝ ታይሻለህ አይደል? ለሌተሽ ይኸውልሽ ምንም አይታይም። ይሄ ወደዛ አይደለም። አዎ ይሄ ፍራንክ በቃ ይብቃና ወይ ምን አይነት ፍራንክ ነው ዳዊት? አረ